ሰላም ጤና ይስጥልን ውድና የተከበራችሁ የቻናላችን ቤተሰቦች ዘወትር አክብሮታዊ ሰላምታችን በያላችሁበት የዓለም ጥግ ሁሉ ይድረሳችሁ እያልን ለሰዓቱ ለእናንተ ይመጥናሉ ያልናቸውን ዕለታዊ አነጋጋሪ ዘገባዎችን ልናስደምጣችሁ በተለመደው የመረጃ ሰዓታችን ተመልሰን መጥተናል። ዛሬም እንደ ወትሮው ዝግጅታችንን ላይክ፣ ሸር፣ ሰብስክራይብ እና ኮሜንት በማድረግ የከበረ ድጋፋችሁን ታሳዩን ዘንድ በአክብሮት እንጠይቃለን። ውድና የተከበራችሁ የቻናላችን ቤተሰቦች እነሆ ለሰዓቱ የብዙሃኑን ትኩረት ወደ ሳበው የዕለቱ አነጋጋሪው መረጃችን አለፍን። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። በዛሬው ዕለት በአማራ ምድር ነገሮች ከብርሃን ፍጥነት በባሰ መንገድ እየተቀያየሩ ይገኛሉ። ይህንን ተከትሎ የብልጽግናው መንደር ክፉኛ ተረብሿል። በተለይም ደግሞ የብልጽግናው አገዛዝ ፋኖዎችን እንዲወጋ በጎንደር በኩል ስምሪት የሰጠው የብልጽግናው ከፍተኛ የጦር ጀነራል በይፋ ፋኖን መቀላቀሉን ተከትሎ ብልጽግና ከፍተኛ መደናገጥ ውስጥ ገብቷል። በሰራዊቱም ዘንድ ከፍተኛ የሆነ ቁጣ መቀስቀሱ ተረጋግጧል። ለመሆኑ ጎንደር ላይ በይፋ ፋኖን የተቀላቀሉት ጀነራል ማን ናቸው የሚለው ጉዳይ በዝርዝር በዝግጅታችን ተካቶ ወደ እናንተ የሚደርሳቸው ይሆናል። በሌላ መረጃ ለአብይ አህመድ ገብሮ በማጠር የማይችለውን ስልጣን የተሸከመውና አብይ ተኛ ሲለው የሚተኛው የአማራውን ጠላቶች አብሮ አማራውን በማስገደል በአማራ ላይ ከፍተኛ ግፍና በደል ያደረሰው አረጋ ከበደ በዛሬው ዕለት አዲስ የክተት አዋጅ ጥሪን አስተላልፏል። ለመሆኑ አረጋ ከበደ ያስተላለፈው አዲስ የክተት አዋጅ ጥሪ ምንን የተመለከተ ነው የሚለው ጉዳይ እንዲሁ በዝግጅታችን መረጃው ሙሉን ተካቶ ወደ እናንተ የሚደርሳችሁ ይሆናል። በሌላ መረጃ ፋኖ በዛሬው ዕለት ዘመናዊ ጸረ ድሮን ተወንጫፊ መሳሪያ መታጠቁን ይፋ ማድረጉን ተከትሎ በሰራዊቱና በብልጽግና መንደር ከፍተኛ የሆነ መረበሽ ተፈጥሯል። ለመሆኑ ፋኖ በዛሬው ዕለት ይፋ ያደረገውና የታጠቀው ጸረ ድሮን ተወንጫፊ መሳሪያ ምንድነው? ከየትስ ተገኘ የሚለው ጉዳይ እንዲሁ በዝግጅታችን ሙሉ መረጃው ተካቶ ወደ እናንተ የሚደርስ ይሆናል። በመጨረሻም በዛሬው ዕለት ወልቃይት ነድድ እሳት ሆናለች። ጦርነቱም በይፋ ተጀምሯል። ለመሆኑ ወልቃይት ላይ ምን ተፈጠረ? ህዝቡስ ምን ወሰለ? የሚለው ጉዳይ እንዲሁ ዝርዝር መረጃው በዝግጅታችን ሙሉውን ተካቶ ወደ እናንተ የሚደርሳችሁ ይሆናል። ውድና የተከበራችሁ የዝግጅታችን ቤተሰቦች በዚህ መረጃ ጊዜያችን እነዚህንና ሌሎች በአርዕስተ ጉዳዩ ላይ ያልተካተቱ ዝርዝር መረጃዎችን ስናደርሳችሁ አብራችሁን ስትቆዩ የሚባክኑ ሰከንዶችና የሚያስቆጭ ጊዜ እንደማይኖራቸው በመተማመን ነው። በቀጥታ ወደ ዝርዝር መረጃችን አመራን። ዛሬም እንደ ወትሮው ጉድ ከማያልቅበት የ4 ኪሎ ቤተ መንግስት እጅግ አነጋጋሪ የሆነው ሰበር ዜና ተሰምቷል። ይህንን ተከትሎ የ4 ኪሎ ቤተ መንግስት በአንድ እግሩ ቆሟል። ለብልጽግናው አገዛዝ የማይጨበጥ መንፈስ፣ የማይጠለቅ ውቅያኖስ፣ የማይደረስበት ተራራ የሆነው የአማራ ፋኖ ብሔራዊ ኃይል አፋብኃ ብልጽግናዎች ተበተነ ሲሉት አንድነቱን አውጆ በአንድ አማራዊ መንፈስ አዲሱን የትግል ምዕራፍ ከጀመረ ማግስት ዛሬ ደግሞ በርካታ አዳዲስ ክስተቶችን እያሰማን ይገኛል። እንደሚታወቀው የኦሮሞማ መራሹ የብልጽግና ቡድን ህልውናውን ሊያጠፉት በምድርና በሰማይ ጦር አዝምተው ደጁ ድረስ ዘልቀው በመምጣት የጥፋት በትራቸውን የሰነዘሩበት አማራ ባልተደራጀ መንገድ ዱር ቤቴ ብሎ ጫካ በመግባት አማራነቱን ሊነጥቁት የመጡትን ነፍሳቸውን እየነጠቀ የጀመረው ትግል አሁን ላይ የብልጽግናውን አገዛዝ ግብዓተ መሬት እያፋጠነ በርካታ የጦር አዋቂ የጦር መሐንዲሶችን፣ በርካታ ፖለቲካ አዋቂ ጠበብቶችን በዙሪያው አሰልፎ በርካታ ድሎችን ያስመዘገበ መሆኑ የአደባባይ ሀቅ ነው። እንደምናስታውሰው የአማራ ትግል በርካታ ኮሎኔሎችን፣ ጀነራሎችና የጦር መኮንኖች ከጠላት ጭምር እየከዱ ፋኖን የተቀላቀሉ መሆኑ ይታወቃል። ይህ የሚያሳየው የአማራ ትግል ለእውነትና ለነጻነት የሚደረግ ፍትሐዊ ትግል መሆኑን ነው። ታዲያ ልክ እንዳለፈው ጊዜ በዛሬው ዕለት የብልጽግናው አገዛዝ በድንጋጤ ያራደውና በሰራዊቱ ዘንድ ከፍተኛ መደናገጥን የፈጠረው በአማራ ክልል በተለይም በጎንደር ግዛት ስምሪት የተሰጠው የብልጽግናው አገዛዝ ከፍተኛ የጦር ጀነራል ከነ አጃቢዎቹ በይፋ ፋኖን የተቀላቀለ መሆኑ በአማራ ፋኖ ዘንድ ታላቅ ድል ሆኖ ተመዝግቧል። ከራሱም ሆነ ካለፉት አምባገነኖች አወዳደቅ መማር የተሳነውና በለውጥ ስም ወደ 4 ኪሎ ቤተ መንግስት የገባው የኦሮሞማ ቡድን በአብረቅራቂውና ምናባዊ የብልጽግና ውቅያኖስ ውስጥ ተዘፍቆ እየዋኘ የኢትዮጵያን ሕዝብ ፍላጎት ሳይሆን የጥቂት ግለሰቦችን ፍላጎትና የግል መሻት ተከትሎ የጀመረው የፖለቲካ ጉዞ ከህወሓትም በከፋ መንገድ በአጭር ጊዜ ራሱን አንቆ የሚገድል ድርጅት መሆኑን በርካታ የፖለቲካ ተንታኞች የተናገሩት የአደባባይ ሀቅ መሆኑ የዋለ ያደረ ጉዳይ ነው። በዘመነ ብልጽግና ከራሱ ህዝብ ጋር ጦርነት እንዲገጥም ተደርጎ ከነበረው የከፍታ ማማ እንዲወርድና የኢትዮጵያ ህዝብ አገልጋይ መሆኑ ቀርቶ የአንድ ፓርቲ ጠባቂ የሆነው የመከላከያ ሰራዊት በየጊዜው የፋኖን ትግል በመቀላቀል አምባገነኑን የብልጽግና ስርዓት እየታገለ መሆኑ ይታወቃል። በዛሬው ዕለት ደግሞ
የብልጽግናውን መንደር ያስደነገጠውና በአማራ ፋኖ ዘንድ ከፍተኛ ድል ሆኖ የተመዘገበው በአማራ ክልል በተለይም በጎንደር ግዛት ስምሪት የተሰጠው የብልጽግናው አገዛዝ ከፍተኛ የጦር ጀነራል ከነአጃቢዎቹ በይፋ ፋኖን የተቀላቀለ መሆኑ ተሰምቷል። ይህ በአማራ ክልል በተለይም በጎንደር ግዛት ስምሪት የተሰጠው የብልጽግናው አገዛዝ ከፍተኛ የጦር ጀነራል የሆኑት ጀነራል በላይነህ አሳምነው የተባለው ከነአጃቢዎቹ በይፋ ፋኖን ከተቀላቀለ በኋላ ጀነራሉ ለፋኖ እንዲቀላቀል እና ፋኖን ለመቀላቀል እንዲወስን ያደረገው ምክንያት እንዲህ ይናገራል። ጀነራሉ በንግግሩ የአማራ ሕዝብ እንደ ሕዝብ ታላቅ ታሪክ ያለው ለዘመናት በአብሮነት የመኖር ልምድ ባለቤት ኢትዮጵያዊነት አብሮት የተፈጠረ በሀገር ወዳድ በሀገሩ ጉዳይ የማይደራደር በአንድነትን አምርሮ የሚታገል ለፍትህ የሚሞት ጀግና ሕዝብ መሆኑ በታሪክ ከፍታ ውስጥ በደም ተለውሶ የተጻፈ ጠላቶቹ ለማጥፋት አልመውና አቅደው ቢሰሩም ሊጠፋ የማይችል ሀቅ ነው። የአማራ ሕዝብ ታሪክ እንደሚያሳየው ፍትህ ሲጓደል ሰሚ ሲያጣ ህሊናውን ሽጦ ከማደር ይልቅ የተመቻቸ ኑሮውን ትቶ ጫካ በመግባት ለነጻነቱ በጽናት የሚታገል በሰላም ጊዜ የልማት አርበኛ፣ ፍትህ ሲጠፋና የዜጎች ሰብአዊ መብት ሲረገጥ ቆሞ ማየት የማይችል የነጻነት ታጋይ የሆነው የአማራ ሕዝብ መራራ ጠላቱ የሆነው የብልጽግናው አገዛዝ የልብ ወለድ ትርክቱን በአማራ ሕዝብ ላይ በመጫን የአማራ ሕዝብ እንዲጠፋ የብልጽግናው አገዛዝ የከፈተው ጦርነት እጅግ የተሳሳተ በመሆኑ ከዛሬ ጀምሮ ይህንን ስርዓት ለመታገል ከፋኖ ጎን በመቆም ወደ ትግል የገባው መሆኔን አረጋግጣለሁ ሲል ጀነራሉ ወደ ፋኖ ትግል እንዲቀላቀል ያደረገውን ዋና ጉዳይ አስቀምጧል። በሌላ መረጃ ነበልባሉና ይበገረው የአማራ ፋኖ በኤርትራ መንግስት በኩል በተደረገለት ድጋፍ መሰረት በዛሬው ዕለት ጎጃም ላይ ሙከራ ያደረገውንና ከእንግዲህ የብልጽግናው መንግስት በድሮን ስምሪት እየሰጡ አማራውን በጠራራ ፀሐይ እንዳይጨፈጭፍ የሚያደርግና ይህን ሴራ ያከሸፈውን ጸረ ድሮን ተወንጫፊ መሳሪያ ከኤርትራ መንግስት ተረክቦ ጎጃም ላይ ሙከራ በማድረግ እጅግ አነጋጋሪ የሆነ ታሪካዊ ገድል ፈጽሟል። ይህንን ተከትሎ የብልጽግናው አገዛዝና የመከላከያ ሰራዊቱ ከፍተኛ ድንጋጤ ውስጥ ገብቷል። የመከላከያ ሰራዊት የበላይ ጦር አዛዥ የሆኑት ጀነራልም በጎጃም ላይ አስቸኳይና በአጭር ጊዜ የሚጠናቀቅ የዘመቻ ስምሪት መስጠታቸው ተሰምቷል። በሌላ መረጃ የትግራይን ወጣት ደም ጠጥተው ያልጠገቡትና ያረኩት በ21ኛው ክፍለ ዘመን የፖለቲካ ስርዓት ውስጥ እያሉ 1966 ላይ ተከንችረው የጊዜ ባቡሩ ያመለጣቸው ቁመ ቀር የሆኑት የትግራይ ፖለቲከኞች ዳግም የጦርነት ነጋሪት እየጎሰሙ ዛሬ መቀሌ ላይ ሰልፍ አድርገዋል። ይህንን ተከትሎ የጦርነት ድግሱ አይቀሬ መሆኑን የተረዳው የወልቃይት ህዝብ አዲስ ውሳኔ አሳልፏል። ወልቃይት ጠገዴ ላይ ክተት ታውጇል። ከእንግዲህ መቃብራችን ወልቃይት ላይ ይሆናል ሲል የወልቃይት ህዝብ በከፍተኛ ሁኔታ ቁጣው ገንፍሎ የህወሓትን ዳግም ወረራ ለመመከት ዝግጅት ያደረገና በዛሬው ዕለትም የህወሓት የወራሪ ቡድን በወልቃይት ላይ ጦርነት ለመክፈት ተመቶ የተመለሰ መሆኑን ከቦታው በደረሰን መረጃ መሰረት ለማረጋገጥ ችለናል። በሌላ መረጃ በዛሬው ዕለት በትግራይ መላ ህዝቡን ለጦርነት ዳግም እያነሳሳ የሚገኘው ትህነግ ህወሓት ዳግም ወልቃይትን ለመውረር የጦርነት ዝግጅቱን የጨረሰ መሆኑን እየተረዳው አረጋ ከበደ መላ የአማራ ወጣት ዳግም ወልቃይትን ሊወረርና ህወሓት ጦርነት ሊከፍትብን ስለሆነ ክተት መክት የሚል አዲስ የስላቅ የአዋጅ ጥሪ ማስተላለፉ እያነጋገረ ይገኛል።